ብዙዎቻችን በተለምዶ ኢሞሽንም ፊሊንግም ስሜት ብለን ነው የምንተረጎመው። ሁለቱም ስሜት ተብለው ነው የሚጠሩት፣ ግን ቃል በቃል ኢሞሽንም ስሜትም ዲፋይን ሲደረጉ የተለያየ አይነት ትርጉም ነው ያላቸው። እንደውም በአንጻሩ ተገላቢጦሽ የሆነ ዲፊኒሽን ነው ያላቸው፣ ትርጓሜ ነው ያላቸው። ፊሊንግ የሚለውን ለምሳሌ ብንመለከት ፊሊንግ ብለን የምንጠራው የሆነ አይነት መልእክት መምጣቱን ተከትሎ የሚሰማን ስሜት ነው። ለሆነ አይነት ስቲሙላይ ፊል የምናደርገው ፈርስት ፐርሰን ኤክስፒሪየንስ ነው። በውስጣችን የተለያዩ አይነት ሀሳብም ሊሆን ይችላል፣ ውጫዊ ድርጊትም ሊሆን ይችላል፣ የሆነ አይነት እንቅስቃሴ ሊሆን ይችላል። ለዛ የሚሰጠን ውስጣዊ ስሜት ነው፣ ኤክስፒሪየንስ ነው። አሁን ለሀሳብ ብትወስዱት ለምሳሌ የሰማነው ነገር ተከትለን የሚሰማ የሀዘን ስሜት ሊኖር ይችላል፣ የደስታ ስሜት ሊኖር ይችላል፣ የድንጋጤ ስሜት ሊኖር ይችላል። የተለያዩ አይነት ስሜቶች አሉ። ደስታ፣ ሀዘን፣ ሴንሴሽኖች ሊሆኑ ይችላሉ። እነዚህ አምስቱ የስሜት ህዋሳቶች የሚሰጡን፣ ማየት የሚሰጠን የራሱ የሆነ ስሜት አለው፣ መስማት፣ መቅመስ፣ እነዚህ ሁሉ ፊሊንግ ብለን ነው የምንጠራቸው። ፊል እናደርጋቸዋለን። ኢሞሽን የምንለው ግን በተቃራኒው ምንድን ነው? ለሆነ አይነት ስቲሙለስ የምንሰጠው ግብረ መልስ ነው። ፊሊንግ ከውጭ ወደ ውስጥ የሚሰማን ሲሆን፣ ኢሞሽን ደግሞ የተሰማንን ወደ ውጭ ሪፍሌክት የምናደርግበት ነው። በምሳሌ ብንጠቅስ ለምሳሌ አንድ የሚያስደስት ዜና ስንሰማ ፊታችን ፈገግ ይላል። ፈገግ ማለት አሁን ይሄ ኢሞሽን ነው። ኤክስፕረስ የምናደርገው የምንሰጠው ግብረ መልስ ነው። ወይም ቢያስከፋን ቢያስቆጣን ፊታችን ሊኮማተር ይችላል። ይህም ኢሞሽን ነው። የተሰማንን ነገር በአካላችንን በመጠቀም ኤክስፕረስ የምናደርግበት ነው። ማልቀስ፣ መሳቅ፣ መቆጣት ስላችሁ ፊታችን ላይ ፋሻል ኤክስፕሬሽን ላይ የሚታየው ወይም እጅ መንቀጥቀጥ፣ እግር መንቀጥቀጥ፣ የተለያዩ አይነት ፍርሃት ማለት የሚታዩ ምልክቶች አሉ አይደለ? እነዚህ ኢሞሽን ብለን እንጠራቸዋለን። ፊሊንግ የምንለው ሰውየው ወደ ውስጥ የሚሰማው ሲሆን፣ በተቃራኒ ደግሞ ኢሞሽን የምንለው ደግሞ ለተሰማው ስሜት የሚሰጠው ግብረ መልስ ደግሞ ኢሞሽን ብለን እንጠራዋለን ማለት ነው። አንዳንዴ ሁለቱንም ስሜት ስንል ቃላቶቹ ላይ ያለን ዲፋይን የምናደርግበት መንገድ ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።